ነገ የለንም ዛሬ ነው። እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ይለኛል። 1 3 4 ቦታ ሄጄ አይቻለሁ። ወደ ሌላ ስቴት እኛ የሌሎችን ቤተ ክርስቲያን ገዝተን እኛ ስንገባበት ለምንድን ነው የሸጡት ብዬ ነው የምጠይቀው። ለምንድን ነው የሸጡት? እኛ እንዴት ልንገዛ ቻልን? ምን በጣም ሀብታሞች ሆነን ብር አትረፍርፈን ሰጠናቸው ነው? ለምን ሸጡ? እኛ ለምን ገዛን ብዬ ራሴን ስጠይቅ እነዚህ ሰዎች በየቦታው በየፌርማታው አብያተ ክርስቲያናትን ሰርተው ነበር ድሮ። ለምን? እንደኛ ብዙ ስለነበሩ፣ በጣም ብዙ ስለነበሩ፣ አማኞች ስለነበሩ በየቦታው ብዙ አብያተ ክርስቲያናትን ሰርተው፣ ዛሬ ላይ ግን ትውልድ መተካት ስላልቻሉ፣ ልጆቻቸውን ማብቃት ስላልቻሉ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው ቤት። ጀርመን ሀገር ላይ በነገራችን ላይ ልጆችን ጀርመኖች ያሳድጉ የምታቀብጡት የለም። በስነ ስርዓት ነው የሚያሳቻቸው። በስነ ስርዓት በአይን ነው የሚግባቡት ልጆቻቸው በሆነ እና ስለ ቤተ ክርስቲያን በ1 ብር ሸጠዋል። በ1 ዩሮ ቤተ ክርስቲያን ውሰዱ ብሎ መስጠት ስለማይፈቀድ ገብቷቸዋል። ትውልድ ሊጠይቅ ይችላል። ምን ተደር ማን ስጧል? እንዴት ይሰጣል? ትውልድስ ሲኖር አይደል? በእርግጥ ጠያቂው ግን ሕግ ስለሆነ በ1 ዩሮ ወረቀቱ ማለት ነው። ፋይሉ ወረቀቱ ስንት ብር ያወጣል? ይህን ያህል የሚበዛ ወረቀት ስንት ብር ያወጣል? አስቡት። ወረቀቱ እኮ ከንትኑ በላይ ነው ዋጋው። ግን እዛ ላይ የሚፈራረሙት በስነ ስርዓት የመጨረሻ የተሸጠው በስንት ብር ነው? በ1 ዩሮ። ለዚህ ደረሱ። የውላችሁ እኛ ዛሬ ገዝተን ልጆቻችንን የማንተካ ከሆነ እኛም ይሄ ዕጣ ነው የሚደርስብን። ልጆቼ በርቱ፣ ትለፋላችሁ፣ ትደክማላችሁ፣ ይቀራል፣ ይሰራ፣ እንተካ፣ ልጆቻችን ላይ እንስራ።